የቶለም ዘለም ተያለሽ 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 ቀጥታ የዜማ ኮፒ ፔስት የቴዲ አፍሮ ተጽዕኖ ከሀገር ውስጥ አልፎ የውጭ ባለስልጣናትም ጭምር ሳይቀሩ መነጋገሪያ ጉዳይ አድርገውታል። በእኔ ደግሞ አያምርም አሉ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የኮሜዲያን ፍልፍሉ ወቅታዊ ሁኔታና የእንድረስለት ጥሪ። አባቴ እግዚአብሔር ይማረው ዳል ፍልፍሉ ልጅ መጠሪያዬ ስሜም ተነው አድራሻዬ። ሰላም በሀገር ውስጥም ከሀገር ውጭም ሆናችሁ ይህን ቪዲዮ የምትመለከቱ በያላችሁበት ሰላምታ ይድረሳችሁ እያልኩኝ በዛሬው ቪዲዮ ከሰሞኑን አነጋጋሪ የሆኑ ወቅታዊ ጉዳዮችን ወደ እናንተ የማደርስ ይሆናል። ቪዲዮን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳትዘነጉ፣ እንደዚሁም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ብታደርጉ ይመረጣል። ልጀምረው? አዎ። ልገባው ነው። አባቴ እግዚአብሔር ይማረው ዳል ፍልፍሉ ልጅ መጠሪያዬ ስሜም ተነው አድራሻዬ። ለሰው በቃ ይሞታል ደስ ይለኛል ዝም ብዬ ሳይው ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። በረከት ምንም አይሰራም፣ ሻይ ነው የሚያፈላ። ኮሜዲያን ፍልፍሉ እንግዲህ አሁን ላይ ቤተሰቦቹ በጣም ችግር ውስጥ ናቸው። እሱ ታሞ ሆስፒታል ከተኛ በጣም ብዙ ቀናቶች ሆነውታል። ያለበትን ሁኔታ አዶናይ በዚህ መንገድ አስቃኝቶ እንደዛውም ደግሞ የሆነ መልእክትም አስተላልፏል። በእኔ ደግሞ አያምርም አሉኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔን ለራሱ ቪዲዮ መቅረጽም ለራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለን ፈጣሪ ደግሞ አለ እነሳል። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ በዚህ እንድማርና እንድማር ሰዎችን በማስተባበር እንደዛ አይነት ቻሌንጆች እንዲጀመሩለት እንደዛ አይነት እንቅስቃሴዎች ናቸው ያሉ። አካውንቱ ምናምን ተቀምጦ እንደዛ አይነት ነገር ነው እንጂ አሁን በይፋዊ ቻሌንጁ አልተጀመረም። ቴዲ አፍሮን ስሙት በማለት አምባሳደሩ መልእክት አስቀመጡ። የአሜሪካው ዲፕሎማትና አምባሳደር ቲቦርግ ናጊ የኢትዮጵያውን ዝነኛ አቀንቃኝ ቴዲ አፍሮ ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቀረቡ። እኛ አምባሳደር ስለ ቴዲ በጻፉት መልእክት ላይ ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚቆጥራቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል በማለት ስሙት ብለው ነው እንግዲህ መልእክታቸውን ያስተላለፉት። አምባሳደሩ እንግዲህ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ለረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም እንግዲህ ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ ያላቸው መሆኑ እንግዲህ ይታወቃል። አሜሪካዊ አምባሳደር ቲቦር ናጊ ቴዲ አፍሮን ስሙት ወይም ደግሞ የቴዲን አፍሮ ሙዚቃ ስሙት በማለት ተናግረዋል። እስካሁን ሰዓት ድረስ እንግዲህ በጠቅላላው ወደ 80 ሚሊዮን የሚጠቁ ሰዎች አይተውታል ቪዲዮውን እየተባለ ነው ያለው። ከዚህም የተነሳ ነው ጫናው ከሀገር ውስጥም አልፎ
የውጪ አካላትም ጭምር እንደዚህ ባለስልጣናትም ሳይቀሩ መነጋገሪያ ሊያደርጉት የቻለው ማለት ነው። በሌላ በኩል ደግሞ በተቃራኒው ኔጌቲቭሊም ደግሞ ከሀገር ውስጥ አንዳንድ አስፈሪ ወይንም አስጊ የሚባሉ እንቅስቃሴዎች እየታዩ ይገኛሉ። ለምሳሌ እንደዚህ አይነቶች የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብ እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። ኢትዮሪካ የሚለው አልበም ከወጣ በኋላ እንግዲህ የተለያዩ አይነት ነገሮችን እያየን እንገኛለን። በፖዚቲቭም በኔጌቲቭም በኩል ማለት ነው። ይሁላ እንግዲህ ከአልበሙ ጫና የተነሳ ከዘፈኖቹ ጫና የተነሳ ይመስለኛል። እናንተስ ምን ትላላችሁ? ሀሳባችሁን ከታች ኮሜንት ሴክሽን ላይ ያስቀምጡልኝ። የቶንም ዘለም ተያለሽ የቶንም ዘለም ተያለሽ የቶንም ዘለም ተያለሽ የቶንም ዘለም ተያለሽ ይህንን ነገር እንግዲህ ብዙ ሰዎች ለኩረጃ ያዩት ነው። ኮፒ ፔስት ተደርጎ ዜማና ግጥም ለምንድን ነው እንደዛ የሚደረገው ምናምን ብለው እንደ ትችት አይነት ነገር አድርገው ሲያቀርቡት ይታያል። ይሄ ኩረጃ ወይም ኮፒ ፔስት የሚባል ነገር አይደለም። ዘፈኑ ላይ አይታችሁት ከሆነ መጨረሻ ላይ እንደውም ክሬዲት ሰጥቶታል። ተጨማሪ ግጥምና ዜማ ብሎ እንደዚህ ምትል ማለት ነው። እቺ ከላይ የምታዩት ነበባ መንፈሳዊ መወድስ ትላለች እና ክሬዲት ሰጥቶታል ማለት ነው። ይሄ እንደ ኮፒ ፔስት ምናምን የሚታይ አይነት ነገር አይደለም ባጭሩ ማለት ነው። በጠቅላላው የዛሬው ቪዲዮ ይሄንን ይመስል ነበር። የዛሬው ቪዲዮ ላይ ያላችሁን ሐሳብ አስተያየታችሁን ከታች ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ቪዲዮ ላይክ ሳታደርጉት ስትመለከቱት ከነበረ ደግሞ በመጨረሻ ቪዲዮ ላይክ ሳታደርጉ እንዳትወጡ፣ አዳዲስ ከሆናችሁ ሰብስክራይብ ብታደርጉ በድጋሜ እንገናኛለን ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ይመቻችሁ።